ዓለም አቀፍ የሐረር ቀን በየዓመቱ እንዲከበር የተወሰነው በክልሉ እየተካሄዱ ያሉት የትምህርት የጤና የመሰረተ ልማት ዝርጋታና ኢንቨስትመንት ስራን በውጭ የሚኖሩ የክልሉን ተወላጆችና የክልሉን አጋር ወዳጆች በማስተባበር ልማቱን ወደ ላቀ ደረጃ ለማድረስ በማለም ነው። በዓሉን አስመልክቶ የሚካሄደው የሐረሪ ባህልና ስፖርት ፌስቲቫልም በሐረር ከተማ በይፋ ተጀምሯል። በበዓሉ ላይ በሺዎች የሚቆጠሩ በተለያዩ የዓለም ክፍል የሚኖሩ የክልሉ ተወላጆች ታድመዋል። በውጭ የሚኖሩ የሐረሪ ተወላጆች በዓሉን ከክልሉ መንግስት ጋር በመተባበር በሐረር ከተማ ሲያከብሩት ዘንድሮ ለሁለተኛ ጊዜ ነው። የበዓሉን መጀመር በይፋ ያበሰሩት የሐረሪ ክልል ርዕሰ መስተዳድር አቶ ሙራድ አብዱል ሃዲ ክልሉ በፍጥነት እያደገ መሆኑን ገልጸው ለክልሉ ቀጣይ እድገት በውጭ የሚኖሩ የክልሉ ተወላጆች መዋለ ንዋያቸውን በሀገራቸው ላይ በማፍሰስ ሰፊ ርብርብ እንዲያደርጉ ጥሪ አቅርበዋል። حلف زي 5 ዓመታት درس خدمه عفيت قام خدمه ሚጭንቂ ወፍታህለ መሰረተ ልማት መስከህለ በሐረሪ ክልል ባለፉት 5 ዓመታት በትምህርት በጤና የውሃ ችግርን በመፍታት መሰረተ ልማትን በማስፋፋትና ኢንቨስትመንትን በመሳብ የተገኘው ውጤት ለክልሉ ህዳሴን የሚጥል ነው። ከውጭ የመጣችሁ ተወላጆችም የጀመራችሁትን ኢንቨስትመንት ስራ አጠናክራችሁ መቀጠል አለባችሁ። ርዕሰ መስተዳድሩ ክልሉ ድህነትን ከ27 በመቶ ወደ 17 በመቶ በመቀነስ ስኬታማ ስራ ማከናወኑንም በበዓሉ ላይ ገልጸዋል። በካናዳ ቶሮንቶ የሐረሪ ክልል ተወላጆች አስተባባሪ አቶ አብዱልዋሲ አህመድ በበኩላቸው በዓሉን በጋራ ለማክበር ወደ ኢትዮጵያ መምጣታቸው በኢትዮጵያ ውስጥ እየተካሄደ ላለው ፈጣን ልማት ተዋናይ እንዲሆኑ እንዳነሳሳቸው ገልጿል። የሀገሪቱን መልካም ገጽታ ለመገንባትም በሀገሪቱ እየተካሄደ ያለውን ልማት ለተቀሩት ወንድሞቻችን በመንገር የአምባሳደርነት ሚናችንን እንወጣለን ብለዋል። የኢትዮጵያን እድገት አብዛኛው ያለው ኔጌቲቭ ሳይድ በብዛት መሰማው ውጭ ያለው ኔጌቲቭ ነው እንጂ እውነተኛውን ምን ያህል እንደሆነ ሰው ያቆም እዚህ አሁን የመጣው ዲያስፖራ ክፍል አብዛኛው የሐረሪ ክፍል ወደ ሀገር ቤት ሲመለ ወደ በመጣበት ተገስመት ያየውን ለማስተላለፍ በመንችለውና ኢንፎርሜሽን እናስተላልፋለን ብለን ማለት የዓለም አቀፍ የሐረር ቀን በድምቀት መከበሩ በተለያዩ ዓለም ክፍል ያሉ የክልሉን ተወላጆች አጎራባች ክልሎች እንዲሁም ለሐረሪ ክልል እድገት መልካም አስተዋጽኦ ማበርከት የሚፈልጉ ኢትዮጵያውያን ሁሉ ለማስተባበር በዓሉ እንደ ማዕዘን ድንጋይ እንደሚያገለግል በክልሉ የዳያስፖራ ማስተባበሪያ ኃላፊ አቶ አህመድ ሻሺ ገልጿል። የሐረሪ ባህልና ስፖርት ፌስቲቫል ለቀጣይ 3 ሳምንታት የሚቆይ ሲሆን በዝግጅቱ ሩጫ፣ የእግር ኳስ ውድድር፣ የተለያዩ የሐረሪ ክልልን ባህልና ትውፊት የሚያንጸባርቁ ዝግጅቶች